ድንግል ማርያም ግን ቤታታ ትንከራተታለች ይችላል። ማደሪያ ድንግል ማርያም የምድርና የሰማይን ጌታ ለማስጠጋት የበቃች ከሰማይ ይልቅ የመጠቀች ከምድር ይልቅ የሰፋች ከውቅያኖስ ይልቅ ሕሊናዋ በተዘክሮተ እግዚአብሔር የጠለቀ እናትህ ድንግል ማርያም ግን ማደሪያታ ትንከራተታለች እያለ ቅዱስ ዳዊት ስለ እመቤታችን ያለቅስ ነበረ። እንዴት ለወፍ ጎጆ ስታገኝ ለግልገል እንኳን ለዋኖስ እንኳን የግልገሎቿ ማኖሪያ ጎጆ ሲሆን ለእናትህ እንዴት ቤት አልሰጣትም ይላል። እንዲህ እያለ ያለቅስ ነበረ። እኛ እመቤታችን ሆነን ቢሆን እግዚአብሔርን በአንድ ቀን ትገለው ነበር። እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች ፈጣሪዋን ያላማረረች እንደ እመቤታችን ያለ የለም። እኛ ብንሰደድ በአበሳችን ነው። አንደበታችን ከሐሰት ከቅጥፈት፣ እጃችን ከስርቆት፣ ልቡናችን ከቂም የማይቦዝን፣ እግራችን ወደ ክፋት የሚሮጥ በተንኮል የታጠርን ነን። አንድ ነገር ሳትበድል አንድ ነገር ሳይኖርባት ውሃ ይዛ እየተጠማች ህብስት ይዛ እየተራበች ሀገር ይዛ እየተሰደደች እንደሷ ያለ መከራን የተቀበለ የለም። እንዳፋ የቀና ጎዳና ይላሉ አባቶቻችን። ገበሬው እንኳን ሰው እንዲህ ያለችውን መቅደስ ይሳደባል። ከርስት የተነቀለ ሰው ማለት ከመቤታችን የተነቀለ ሰው ነው። እንዲህ ያለችውን መቤት ያላማረረች ማን ይቻለዋል? እንዲህ አድርጎ እኛ እኮ 3 ቀን ጸልየን መከራ ሲደርስብን እኮ ነው የምናማረረው።